ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? ለአሁኑ ያሰባሰብናቸው መረጃዎች ከዚህ ለእናንተ እናቀርባለን። ዋናዎቹ ትራምፕ ከምድር ውጭ ስላሉ ሕይወት ያላቸው ፍጥረታት ሚስጥራዊ ፋይሎች ይፋ እንዲደረጉ አዘዙ። ከምድር ውጭ ያሉ ሕይወት ያላቸው ባዕድ ፍጥረታት ከሌላ ፕላኔት የመጡ ኤሊያንስ ወይም ምንነታቸው ያልታወቁ በራሪ አካላት ይፎዎች አሉ። ዝርዝር ሁኔታውን ይዘናል፣ ይቀጥላል። በሌላ መረጃችን በዛሬው ልዩ የዜና ትንታኔያችን በሱዳን ወቅታዊ ጉዳዮች ላይ እናተኩራለን። በአንድ በኩል በተባበሩት መንግስታት ድርጅት መድረክ ላይ የተሰማው የሱዳን ተወካይ ብርቱ ወቀሳ፣ የፖለቲካ ክህደት ክስ፣ በሌላ በኩል ደግሞ ለወራት ተሰውረው የቆዩ የጀነራል ሐሚቲ ድንገተኛ የኡጋንዳ ጉብኝት የዓለምን ትኩረት ስቧል። ሱዳን በዲፕሎማሲያዊ ፍጥጫና በወታደራዊ ሽኩቻ መሃል የት ትገኛለች? ዝርዝር ሁኔታው ይቀጥላል። በወቅታዊ የሰሜን ኢትዮጵያ ጦርነት ከፍተኛ ወታደራዊ መኮንኖች እንቅስቃሴና ባለፉት ጥቂት ቀናት በትግራይ ክልል ጊዜያዊ አስተዳደር በፌዴራል መንግስትና በኤርትራ ድንበር አካባቢዎች የታዩ አዳዲስ ክስተቶችን አጠቃለን እናቀርባለን። የባህር በር ከመፈለጉ በፊት የሀገር ውስጥ ግጭቱን ያቆመው ሲሉ የኤርትራው የውጭ ጉዳይ ሚኒስትር የማነ ገብረ መስቀል ተናግረዋል። ዝርዝር ሁኔታው ቀጥሎ ይቀርባል። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር ሲሉ የምክር ቤት አባሉ ዶክተር ደሳለኝ ጫኔ ሀገራዊ ምክክር ኮሚሽኑን ምን ጠየቁ የሚለውን ዝርዝር ይዘናል። አብረን እንከታተለዋለን። በርካታ አማሮች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ተራ ዜጎች አይደሉም። ማህበረሰቡ ጉልህ ብሎ የሚለያቸው፣ ማህበረሰቡ ሊቃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚ አካል ምን ያደረገው ነገር የለም። ይህንን ግን በእናንተ በኩል ለሚዲያዎች ለኢትዮጵያ ህዝብም ብታሳውቁ አላይም። መንግስት ይህንን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህ ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አንሰማም። ከገለጻችሁም በለሆሳ ነው የምትገልጹት። እኔ ከመጀመሪያው ይህ ሂደት የምክክር ከመደገፍ የተነስቼ አሁን ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። ባለፈው ሂደት ግምጋሜ አይቻለሁ። አሁንም እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው። አሁን በነገራችን ላይ ሌሎች ህዝቦች ሊቃን ታሳሪዎች የላቸውም። ክቡር ኮሚሽነሩ ለመረጃው ያክል ከትግራይ የፖለቲካ ሊቃን የታሰሩ አላውቅም። እኔ ከኦሮሞ ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስረው ያሉ ሊቃኖች ከአማራ ህዝብ ያሉ ተወካዮች ናቸው። ነገ ሊቃኖቹ ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ የሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግና በውይይት የኢትዮጵያ ፖለቲካ ችግሮችን መፍትሄ ያገኛል ብሎ የሚያምን ከሆነ ይህ በጣም ትንሹ ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር የሀገራዊ ምክክር ኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ምን አሉ የሚለውን አማሮች ታስረዋል፣ በአብዛኛው የታሰሩ አማሮች ናቸው፣ እነሱ እንዲፈቱ ምን ጥረት አድርጋቸዋል ብሎ ለተነሳ ጉዳይ ሌላ ቦታ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም በሚል ተነስቶብኛል። የእኛ ጥረት በዘር ሳይሆን በአጠቃላይ ሰው ልጆች መብት ተከብሮ ያለ አግባብ መታሰር እንደሌለባቸው ግፊት ማድረግ ነው። አማሮች ሆኑ ሌላ ዘሮች ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደ ለምን ይህን አላጋለጣቸውም ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ስለዚህ ጥረት ነው የምናደርገው ያ ነገር እንዲሳካ። በአጠቃላይ ፐርፌክት ሁኔታ ቢኖር ሀገራዊ ምክክር አያስፈልግም። ችግሮች ስላሉና ችግሮችን ለመቅረፍ የመፍትሄ ፍለጋ አካል መሆን ነው። መፍትሄው የመፍትሄ ፍለጋ አካል በመሆን ሀገራችንን ለማዳን እንችላለን ሲሉ ተናግረዋል። እኛ ህዝቦች አምነውን በየቦታው ስናንከራተታቸው ያመጣናቸው ህዝቦች አምነውን መንግስትም አምነውን ይህንን ስራ ለመስራት ስንጥር ምንም አትጠራጠሩ የበላነውን የጠጣነውን ያህል ጥረት እናደርጋለን የተሳካ እንዲሆን ሲሉ ኮሚሽነሩ ተናግረዋል። ትራምፕ ከምድር ውጭ ስላሉ ህይወት ላላቸው ፍጥረታት ሚስጥራዊ ፋይሎች ይፋ እንዲሆኑ አዘዙ። ከምድር ውጭ ያሉ ህይወት ያላቸው ባዕድ ፍጥረታት ከሌላ ፕላኔት የመጡ ኤሊያንስ ወይንም ምንነታቸው ያልታወቁ በራሪ አካላት ከዚህ ቀደም የቀድሞው የአሜሪካ ፕሬዚዳንት ባራክ ኦባማ ብሪያን ታይለንኮን ፖድካስት ላይ ቀርበው ባዕድ ፍጥረታት ከሌላ ፕላኔት የመጡ ኤሊያንስ አሉ ወይ ተብለው ተጠይቀው ነበር። ኦባማ አሉ፣ ነገር ግን እኔ አላየኋቸውም፣ ሆኖም ግን በኤሪያ 51 ውስጥ በሚስጥር ተደብቀው የሚገኙ አይደሉም ሲሉ ምላሽ ሰጥተዋል። Are aliens real? They're real, but I haven't seen them, and they're not being kept in what is it? Area 51. Area 51. There's no underground facility, unless there's this enormous conspiracy, and they hid it from the President of the United States. What was the first question you wanted answered when you became president?
where are the aliens? Where are the aliens? ስለ ኤሪያ 51 የተባለው ከፍተኛ የአሜሪካ ሚስጥር ያለበት ቦታ ነው። በዓለማችን ላይ ካሉ እጅግ ሚስጥራዊ ቦታዎች ውስጥ አንዱ ነው። ስለ ቦታው ብዙ የሚባሉ ነገሮች አሉ። በአሜሪካ ኔቫዳ ግዛት ውስጥ የሚገኘው ይህ ሚስጥራዊ የጦር ሰፈር በዙሪያው ከፍተኛ ጥበቃ ይደረግለታል። የኦባማ ቪዲዮ ከተጋራ በኋላ በበርካቶች ዘንድ መነጋገሪያ ሆኖ ቆይቷል። በኋላ ላይ በጠፈር ስፋት አንጻር ሌላ ህይወት ያለው ነገር ሊኖር እንደሚችል በሳይንሳዊ ስሌት መናገሬ ነው እንጂ ምድር ላይ በፕሬዝዳንትነት ዘመኔ ስለመምጣታቸው ምንም መረጃ ላይ የለውም ሲሉ ማብራሪያን እስከ መስጠት ደርሰዋል። አሁን ደግሞ የፎክስ ኒውስ ጋዜጠኛ በዚህ ጉዳይ ላይ ለፕሬዝዳንት ዶናልድ ትራምፕ ጥያቄ ማቅረቡ ተከትሎ ነገሩ እንደገና አነጋጋሪ ሆኗል። Barack Obama said that aliens are real. Have you seen any evidence of non-human visitors to Earth? Well, he gave classified information. He's not supposed to be doing that. So aliens are real. Well, I don't know if they're real or not. I can tell you he gave classified information. He's not supposed to be doing that. He made a big mistake. He took it out of classified information. No, I don't have an opinion on it. I never talk about it. A lot of people do. A lot of people believe it. ፕሬዝዳንቱ እርሶስ ከምድር ውጭ ያሉ ህይወት ያላቸው ባዕድ ፍጥረታት ከሌላ ፕላኔት የመጡ ኤሊያንስ ስለመኖራቸው ያውቃሉ ተብሎ ተጠይቀዋል። ፕሬዝዳንቱም ባራክ ኦባማ ከፍተኛ ጥንቃቄ የሚሹ የሀገር ምስጢር የሆኑ መረጃዎችን አጋርቷል ሲል ወቅሷል። ከወቀሳ ባሻገር በጥያቄው ላይ ሀሳብ ለመስጠት እንደማይችሉ ገልጸዋል። ትራምፕ ይህን ካሉ በኋላ ትሩዝ በሚሰኘው ማህበራዊ ትስስር ገጻቸው ስለ ባዕድ ፍጥረታት ኤሊያንስ ወይም ምንነታቸው ያልታወቁ በራሪ አካላት ዩፎ እና ምንነቱ ያልታወቀ የአየር ላይ ክስተት ዩኤፒ የተመለከቱ ሚስጥራዊ ሰነዶች ይፋ እንዲደረጉ እንደሚያዙ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በመንግስት እጅ የሚገኙ ከምድር ውጭ ሌላ ፕላኔት ላይ ስላሉ ህይወት ያላቸው ፍጥረታት ባዕድ ፍጥረታት ወይም ኤሊያንስ፣ ያልታወቁ በራሪ አካላት ዩፎዎች፣ ምንነቱ ያልታወቀ የአየር ላይ ክስተት ዩኤፒስ ጋር የተያያዙ ሚስጥራዊ ፋይሎች ለህዝብ ይፋ እንዲሆኑ ትዕዛዝ እንደሚሰጡ አሳውቀዋል። ለጉዳዩ የተሰጠው ከፍተኛ ትኩረት መሰረት በማድረግ የጦር ሚኒስትሩ እና ሌሎች የሚመለከታቸው ተቋማት እና ኤጀንሲዎች መረጃዎቹን ለይተው እንዲያወጡ መመሪያ ሰጣለሁ ብለዋል። ከእነዚህ እጅግ ውስብስብ ግን ደግሞ በጣም አስደሳችና አስፈላጊ ከሆኑ ጉዳዮች ጋር የተያዙ ዋናቸውን መረጃዎች በሙሉ እንዲለቀቁ አደርጋለሁ። ትራምፕ ቀደም ሲል ባራክ ኦባማ ሚስጥራዊ መረጃዎችን አውጥተዋል በሚል ተችተው ነበር። ዓለም ምን ይጠብቃል የሚለው ይህ ፋይል ይፋ መሆን በሳይንሱ ዓለም እና በሰው ልጅ ታሪክ ላይ ትልቅ ለውጥ ሊያመጣ ይችላል ተብሎ ይታሰባል። እውነትም ከምድር ውጭ ሌላ ህይወት አለ ለሚለው ጥያቄ ምላሽ ለማግኘት ዓለም በጉጉት እየጠበቀች ነው። የሱዳን እና የተባበሩት አረብ ኤሚሬትስ ዩኤኢ የዲፕሎማሲ ፍጥጫ። የሱዳን ቋሚ ተወካይ በተባበሩት መንግስታት ድርጅት ያደረጉት ንግግር ዲፕሎማሲያዊ ለዛን የተላበሰ ሳይሆን ጥልቅ ቁጭት እና ንዴት የታየበት ነበር። የክሱ መነሻ ሱዳን ዩኤኢ ከተመሰረተች ጊዜ ጀምሮ ለኤሚሬትስ ህዝብና መንግስት ያላቸውን ታሪካዊ ድጋፍ በማስታወስ አሁን ግን ኤሚሬትስ በሱዳን ውስጥ የደህንነትና የአንድነት ላይ እያሰረች ነው ሲሉ ከሰዋታል። የፖለቲካ ክህደት ተወካዩ ይህንን ድርጊት የፖለቲካ ክህደት ሲሉ የጠሩ ሲሆን ወደፊትም በሱዳን ታሪክ ውስጥ ኤሚሬትስ የስነ ምግባር ዝቅጠት ተምሳሌት ሆና እንደምትታወስ ገልጸዋል። የውርደት ጠባሳ በማንኛውም የዲፕሎማሲ ጥረት ወይም የህዝብ ለህዝብ ግንኙነት ሊታከም የማይችል ውርደት ጠባሳ መጣሉን በማሳሰብ ንግግራቸውን አጠቃለዋል። የጀነራል ሐሚቲ ድንገተኛ ብቅ ማለት እና የኡጋንዳ ጉዞ። በሱዳን ፈጥኖ ደራሽ ኃይሎች RSF አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሐሚቲ ከረጅም ጊዜ ቆይታ በኋላ በይፋ በኡጋንዳ መታየታቸው ትልቅ ፖለቲካዊ ትርጉም ተሰጥቶታል። የመጀመሪያ ይፋዊ ጉዞ ጦርነቱ ከተቀሰቀሰ በኋላ ጀነራሉ ከሱዳን ውጭ ሲታዩ ይህ የመጀመሪያ ነው። ይህ የሚያሳየው ጀነራሉ አሁንም በሀገሪቱ ፖለቲካ ውስጥ ያላቸው ተጽዕኖ ለማስጠበቅ እንደሚንቀሳቀሱ ነው። ከፕሬዝዳንት ሙሴቬኒ ጋር ያደረጉት ውይይት በኢንቴቪ የተደረገው ውይይት ትኩረት በሱዳን ሰላም ማምጣት በሚቻልበት መንገዶች ላይ እንደሆነ ተገልጿል። ኡጋንዳ በኢጋድ ውስጥ ያላት ሚና ለዚህ ንግግር ትልቅ ክብደት ሰጥቶታል። ጉዞው ለምን መነጋገሪያ ሆነ? የጀነራል ሐሚቲ ጉዞ ከቀላል ጉብኝት ባለፈ የሚከተሉት ፖለቲካዊ አንድምታዎች ይዟል። የዲፕሎማሲያዊ ተቀባይነት ሽሚያ። ጀነራል ሐሚቲ በውጭ ሀገራት መታየታቸው ከጀነራል አልቡርሃን መደበኛ ጦር ሴፍ ጋር ለሚያደርጉት ፍጥጫ ዓለም አቀፍ እውቅናን ለመፈለግ እንደሆነ ይገመታል። የደህንነት መልእክቱ በሱዳን ውስጥ ተደብቀው ቆይተዋል የሚለው ወሬ ውድቅ በማድረግ በነፃነት መንቀሳቀስ እንደሚችሉ ለደጋፊዎቻቸውም ሆነ ለታጣቂዎቻቸው ያሳዩበት አጋጣሚ ነው። የሰላም ተስፋ ወይስ አዲስ ግጭት? የፖለቲካ ተንታኞች እንደሚሉት ይህ
ጉዞ ለድርድር አዲስ በር ሊከፍት ይችላል። ሆኖም በሁለቱም ጀነራሎች መካከል ያለው የኃይል ሚዛን በመቀያየር ግጭቱን ሊያባብሰው እንደሚችልም ይሰጋል። የሱዳን ጉዳይ ከቀን ወደ ቀን መልክ እየቀያየረ ነው። በኒውዮርክ የታየው ዲፕሎማሲያዊ ውጥረትና በኡጋንዳ የታየው ወታደራዊ ዲፕሎማሲ ሱዳን ያለችበት እጅግ ውስብስብ ሁኔታ ያሳያል። የዓለም አቀፍ ማህበረሰብ ትኩረት አሁን ፊቱን ወደ ምስራቅ አፍሪካ አዙሯል። በሌላ ጉዳያችን ወቅታዊ የሰሜን ኢትዮጵያ ውጥረትና ከፍተኛ ወታደራዊ መኮንኖች እንቅስቃሴ። ባለፉት ጥቂት ቀናት በትግራይ ክልል ጊዜያዊ አስተዳደር፣ በፌዴራል መንግስትና በኤርትራ ድንበር አካባቢ የታዩ አዳዲስ ክስተቶች አጠቃላይ ሁኔታዎች ምን ይመስላሉ? የከፍተኛ ወታደራዊ መኮንኖች አዲስ አበባ መግባት፣ በትግራይ ክልሎች ከፍተኛ ወታደራዊ አዛዦች እና በክልሉ ጊዜያዊ አስተዳደር መካከል የተፈጠረውን አለመግባባት ተከትሎ 3 ከፍተኛ መኮንኖች አዲስ አበባ ገብተዋል። መኮንኖቹ ወደ መሀል ሀገር ለመምጣት የወሰኑት ለክልሉ ህዝብ የሚያስፈልገው ሰላም እንጂ ጦርነት አይደለም በሚል ጽኑ አቋም እንደሆነ ተገልጿል። አዲስ አበባ ከገቡ መኮንኖች ጀነራል ቡቁሽ ገብረ፣ ጀነራል ከበደ ፍቃዱ፣ ኮሎኔል ንጉሱ። እነዚህ መኮንኖች ወደ ውጊያ እንዲገቡ የታዘዙ ቢሆኑም የጦርነት አውዳሚነት በመረዳት ትዕዛዙን ባለመቀበል በአፋር መስመር በኩል በየብስ ተጉዘው አዲስ አበባ መግባታቸው ታውቋል። የጀነራል ቡቁሽ ገብረ አቋምና የሻዕቢያ ስጋት። ለሳምንታት ታስረው በቅርቡ የተለቀቁት ጀነራል ቡቁሽ ከትግራይ ጊዜያዊ አመራሮች ጋር ያለመስማማታቸው ዋነኛ ጉዳይ የኤርትራ መንግስት ወይም ሻዕቢያ ጉዳይ እንደሆነ በግልጽ ተናግረዋል። ጀነራሉ ባደረጉት ንግግር የሚከተሉትን ነጥቦች አንስተዋል። ህልውናን መጠበቅ አሁን ትኩረት መደረግ ያለበት ህልውናችንን ሊያጠፋ የሚፈልጉ የውጭ ኃይሎች እንደ ሻዕቢያ እና በውስጥ ባሉ ተባባሪዎቻቸው ላይ መሆን አለበት። በመካከላችን ያለው ልዩነት ይቆየን። መጀመሪያው የህልውና ስጋቱን እናሸንፍ። በህልውና ካለን ወደ ውስጥ ጉዳያችን እንመለሳለን የሚል ጥሪ አቅርበዋል። በድንበር አካባቢ ያለው ወታደራዊ እንቅስቃሴ፣ በሰሜኑ የሀገሪቱ ክፍል ያለው ወታደራዊ ህብረት እያገረሸ መሆኑ የሚጠቁሙ መረጃዎች እየወጡ ይገኛሉ። የኢፌዴሪ መከላከያ ሰራዊት ድንገተኛ ጥቃቶችን ለመከላከልና ሰላምን ለማስከበር ወደ ስትራቴጂካዊ የድንበር ቀጠናዎች መጠጋቱ ተነግሯል። የኤርትራ ጦር በድንበር አካባቢ እንቅስቃሴና ወደ ግንባር መጠጋት መታየቱ በታዛቢዎች እየተገለጸ ነው። ወልቃይት ህወሓት ከሰላም ስምምነቱ በኋላ ኃይሉን ዳግም በማደራጀት ወደ ወልቃይት አቅጣጫ መጠጋቱና በወልቃይት የማንነት ድንበር ጥያቄ ላይ አዲስ ስጋት ደቅኗል። የትግራይ ጊዜያዊ አስተዳደር መግለጫ የመከላከያ ሰራዊት ወደ ትግራይ እንዲገባ አልፈቀድንም፣ የተወራው ሐሰት ነው። ጊዜያዊ አስተዳደሩ የካቲት 14 2018 ባወጣው መግለጫ በማህበራዊ ሚዲያ የሚሰራጩ መረጃዎችን አስተባብሏል። ባለፉት ጥቂት ቀናት የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ አስተላልፏል። እንዲሁም የትግራይ ጊዜያዊ አስተዳደር ሰራዊቱ በቀድሞ የሰሜን ዕዝ ካምፖች ውስጥ እንዲሰፍን ተስማምቷል በሚል በተለያዩ ማህበራዊ ትስስር ገጾች የመረጃ አውታሮች ሲሰራጭ የነበረ መረጃ መሰረተ ቢስ ነው ሲል የትግራይ ጊዜያዊ አስተዳደር ባወጣው መግለጫ ጠቁሟል። በሰሜን ኢትዮጵያ ጦርነት ስጋቱ ዛሬም አይሎ መታየቱ የሚወጡ መረጃዎች አመለክተዋል። በአዲስ አበባ የተጀመረው የትግራይ ተወላጆች ምክክር በአዲስ አበባ የሚገኙ የትግራይ ተወላጆችና የፖለቲካ ልሂቃን ሰላም ለህዝባችን ለውጥ ለመጪው ትውልድ በሚል መሪ ቃል ውይይት ጀምረዋል። የውይይቱ ዓላማ በትግራይ ወቅታዊ ጉዳይ ላይ መምከር፣ በኢትዮጵያና በኤርትራ መካከል የተፈጠረውን የጦርነት ውጥረት ማርገብ እንደሆነ ታውቋል። በሌላ መረጃችን የባህር በር ከመፈለግ በፊት የሀገር ውስጥ ግጭት አቁሞ የማነ ገብረ መስቀል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ መንግስት በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለገ ነው ሲሉ በጽኑ ወቅሰዋል። ሚኒስትሩ በኤክስ ትዊተር ገጻቸው ላይ ባሰፈሩ ጽሑፍ የኢትዮጵያ መንግስት ደጋፊዎችና ካድሬዎች የሚያቀርቧቸው መከራከሪያዎችና ሀቀኝነት የጎደላቸው ለጦርነት መንደርደሪያ ተደርገው የተዘጋጁ ናቸው ብለዋል። ሚኒስትሩ በመግለጫቸው ያነሷቸው ነጥቦች የቀይ ባህር ደህንነት የቅጀት መከራከሪያ፣ የኢትዮጵያ መንግስት የቀይ ባህር ደህንነት ለማስጠበቅ የባህር በር ማሰማራት አስፈላጊ ነው የሚለው አቋም ከእውነታ የራቀና ለቅጀት የቀረበ ነው ሲሉ ሚኒስትሩ አጣጥለውታል። እንደ አቶ የማነ ገለጻ ይህ መከራከሪያ በኤርትራ ሉዓላዊነት ላይ ለመጋፋት የሚቀርብ ደካማ ሰበብ ነው ብለዋል። የውስጥ ግጭቶችና ቀጠናዊ አለመረጋጋቶች የኢትዮጵያ መንግስት የሀገር ውስጥ ግጭቶችን መፍታት ባልቻለበት ሁኔታ ትኩረቱን ወደ ቀጠናዊ ግጭት ማዞሩ ግራ አጋቢ መሆኑን ሚኒስትሩ ገልጸዋል። መንግስት ከውጭ ጦርነት ፍለጋ በፊት በውስጥ ችግሮች ላይ ቢያተኩር ይሻላል ሲሉ መክረዋል። የወደብ ኪራይና የኢኮኖሚ መከራከሪያ። የወደብ ኪራይ ክፍያ በኢኮኖሚ እድገት ላይ ተጽዕኖ ያሳድራል የሚለው መከራከሪያ ጊዜ ያለፈበት ሀቀኝነት የጎደለው ነው ሲሉ አቶ የማነ ገልጸዋል። እነዚህ ሁሉ መከራከሪያዎች በኤርትራ ላይ ጦርነት ለመክፈት የታለሙ የተቀናጁ እንቅስቃሴዎች አካል እንደሆኑ አክለዋል። ለኃይል እርምጃ ምክንያት የመፍጠር ሙከራ ነው ሲሉ ተናግረዋል። ሚኒስትሩ አክለውም እነዚህ መከራከሪያዎች እውነትና እውቀት የታከለባቸው ለማስመሰል
የተራራቁ አገላለጾች ጥቅም ላይ ቢውሉም ዋናው ዓላማቸው ግን ሆን ብሎ ውጥረቱን ለማባባስና ለኃይል እርምጃ ምክንያት ለመፍጠር ያለመ መሆኑን አስገንዝቧል። አቶ የማነ አክለውም የኢትዮጵያ መንግስት በሀገር ውስጥ ያሉ ግጭቶችና አለመረጋጋቶችን መፍታት ባልቻለበት ሁኔታ ትኩረቱን ወደ ቀጠናዊ ግጭት ማዞሩ ግራ አጋቢ መሆኑን ገልጸዋል። እንደ አቶ የማነ ገለጻ እነዚህ ሁሉ መከራከሪያዎች በኤርትራ ላይ ሉዓላዊነት ለመጣስና ለኃይል እርምጃ ሰበብ ለመፍጠር የተቀነባበሩ ናቸው። ምንም እንኳን የኢትዮጵያ መንግስት መከራከሪያዎቹ እውነት ለማስመሰል የተራራቁ ቃላቶችና አገላለጾች የሚጠቀሙ ዋናው ዓላማው ግን በሁለቱ ሀገራት መካከል ያለውን ውጥረት ማባባስ እንደሆነ ሚኒስትሩ አስገንዝበዋል። የተወደዳችሁ አድማጭ ተመልካቾቻችን ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን። ላይክ፣ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ።